እንዲህ ቃል በቃል እየተከታተልኩኝ እንደዚህ ቸክ የመሰማው ድምጻዊ ነበር ጎሳዬ። በቃ እንደ ጎስሽ ምናምን ለመሆን በሰራ ነበር። ጎስሽም ትልቁ መምህሬ ነው። በጣም እንደምወደው ምናምን ያውቃል። በደንብ ሰማው ነበር። ወጣ በጣም ወጣ ፍቅር ሲያምር ብለህ መጀመር ትችላለህ። ከቃል በቃል ስጦታ ወርደህ መጀመር ትችላለህ። መሀል ላይ ማርገፍ እንደፈለግክ መጀመር፣ ከተንታኙም መጀመር ትችላለህ። ከምንም መጀመር ይቻላል። ዋናው ነገር እንደ ስሜት ይኑረው። እምቢ ያለኝ እንጂ ቻል ብለው ሆዴ መቻል ነበረ እኔማ ልምዴ የለኝም እንጂ የተረፈ አቅም እኔ ስለ ፍቅር ሰስቼ አላውቅም። እንግዲህ ጥሩ ነገር አሪፍ ልጆች ላኩልን። ከዛ ውስጥ እንግዲህ የኢዮብ መረጥን ማለት ነው። የባህር ዳር ልጅ ነው። ጥሩ ስራ ሰራልን። ሄጄ ያገኘሁት ባህር ዳር በተለይ ኤሌመንተሪው ጊዜ ገዙም በጣም እንደ አንድ የቤተሰብ አይነት ያህል ውስጥ አለ። ይቀጣሃል የሚልሃል ምናምንና አባታዊ ነገርም እዚህ ጋር ነገር አለው። ከዛ አንፃር መጣ። ትምህርት ቤት ሄጄ ነው ያሰማሁት። በቃ አለቀሰ። በጣም ደስ አለው። ደስታውን ሳይ ደግሞ እኔ በጣም ደስ አለኝ። በቃ መስራት አለበት ይህ ልጅ። ከዚህ በኋላ ያለው መንገዱ ሙዚቃ ነው የሚለውን የአባትን ያሳመንክበት አጋጣሚ መቼ ተፈጠረ? ውስጥ ያለው ሙዚቃ ስለበለጠ ያንን ነገር ማሸነፍ የቻልኩ ይመስለኛል። ምሳሌ ሁለተኛ አልበም ደግመሃል። በኢፒ መተህ ልክ እንደዛ ነው ተቀባይነቱ። እርግጠኛ ነኝ ከአንተ ጋርም ራሱ 4፣ 5፣ 6 አልበም ብቀጥልም እኔም ራሱ ደስተኛ ነኝ። ለምን ሳክሰስ ስለማድረግ ማለት ነው። እና እኔ የፈተናው ነገር ምናምን እውነት ለመናገር አይታየኝም። እኔ ደስ ብሎ የምሰራው በቃ አንዱ አካል ነው ብለን አሁን የማልወደውን ስራ እየሰራው ቢሆን ኖሮ እንደው እንደዚህ ምናምን አለ መቼው የሚያልፍልኝ። ደስ ብሎኝ የምሰራው ስራ ስለሆነ ያኛው ነገር አይታየኝም። ዛሬ ተረታብኝ ድንገት ሳላስበው። በጣም